ሌሚቶክ እሺ በራሴ ኦፒኒየን ምን አለ ይመሰለሽ እኔ በራሴ የማምነው ሰንበዲ ወዶሽ ፈቅዶ አምኑበት ገባሽ ስትኖሪ ምን አለ መሰለሽ ልዩነት ይኖራል በህይወት እና ወንድማማች እህትማማች ማለት እኮ ልዩነት አለ አይደለም ትዳር ላይ ልዩነታቸውን አጥብበው የሚያመሳስላቸውን ነገር አስፍቶ ነው ሰው በትዳር የሚኖረው እንጂ ሁላችንም ልዩነት አለን ሀሳባችን አንድ አይደለም ግንስ ይሄኛውን ፓርት መቋቋም ሰንበዲ አቅቶት ተሸንፎ ወደ ሌላ ሴት ከሄደ ያ ማለት እሱ ነው በሩን ከፍቶ ይወጣል ወደ ሌላ ሴት ከሄደ እሱ በሩን ከፍቶ ይወጣል ሌላ ሴት ከሄደ ኦኬ በሩን ከፍቶ ሰንበዲ ከወጣና ከሄደ የማንም ያስተጋባ በሩን ከፍቶ ሰንበዲ ከወጣና ከሄደ የወረጅና ተመልሽ እሺ ልልቲ ከሄደ ያ ሰው ያንቺ አይደለም በቃ መንገደኛ ነው ነገም ሀጅ ነው በቃ ያንን ልዩነት አስተካክሎ መኖር አቅቶት ነው ሄደው ደክሞት ነው ሄደው ሰልችተሹ ነው ሄደው በቅቶት ነው ሄደው አማራጭ አይቶብሽ ነው ሄደው እኔ እንደ አንድ ሴት የሄደ ሰው አልከተልም ገባሽ ሄዷል ነው እኔ የራሴን የህይወት ኤክስፒሪየንስ ነው የማወራው ገባሽ ከሄደ ሄዷል በቃ ሰከንድ ቾይስ ለሆነው አልገባም ሲመቸው ኖሯል ሳይመቸው ሄዷል ለሄደ ሰው ራሴን ሞተች አላብራራም ሄዷልም በቃ ህይወቴን ካቆምኩበት ነው የምቀጥለው ተነጠቅኩ የሚባል ነገር የለም ለኔ ኢንጀነራል ተረድተሽኝ ተነጠቅኩ የሚባል ነገር የለም ፈልጎ ነው ሄደው ሰንባዲ ከሄደ ሄዷል ስለለመንሽው አይቀመጥም ስለያሽው አይቀመጥም ስላባበልሽው አይቀመጥም ይሄ እኮ በአይኑ በስልኩ በእጁ በእግሩ በምን ሲሄድብሽ የኖረ ሰው ነው ይወስኖ በእግሩ የወጣው ተረዳሽ ተነጠቅኩ የሚባል ነገር የለም እሱ ያላከበረውን እሱ ያለያዘውን እሱ ያልወደደውን ያላከበረውን ህይወት እኔ እንዴት ልጠነቀቅለት እችላለሁ ከሆነ ራሱን አምልሽ እኔ ኢንጀነራል ነው የምነግርሽ መነጠቅ የሚባለውን ነገር እኔ አልቀበልም እኔ እንደኔ አይነት ሴት ባሌነት ከነጠቀችኝ ትራንስጀንደር ነው የማደርገው ከሁለት አንዳችን ሴት አይደለም ይሄ የኔ አመለካከት ነው ተነጠቅኩ ብዬ ልናገር አልችልም ገባሽ ምለው ነገር እኔ ይሄ መነጠቅ የሚባለውን ነገር መቀማት የሚባለውን ነገር አልቀበለውም የምትቀሚውም የምትነጠቂውም ነገር የለም ሰንበዲ ፈልጎ ሄዷል በር ከፍቶ ሄዷል I hope so you do understand what I'm saying አዎ ግን ያንቺ ድክመት ነው የሚለው ነገር ነው አሁን አንድ ወንድ ወይ ሴት ትዳሩን ከበተነ ወንዱ ማለት ነው ትዳሩን ከበተነ how is የሴቷ ችግር ድክመት ነው ይሄ እኮ ቪክቲሞችን ከነገና ቪክቲማይዝ እንደማድረግ ነው ፈርስት ኦፍ ኦል ቺት ተደርገሽ ቪክቲም ነሽ ቀጥሎ ደግሞ ሌላ ሴት መታ ያንቺ ድካም ስለሆነ ነው because of you ይሄን ትዳር ያልፈለገው ብሎ ሴትን ብሌም ማድረግ የወንዱን ስተትን እንደመሸፈን ነው ብዬ ነው ማምነው እኔ ትክክል ነሽ ትዳሩን ካልፈለገ አልፈለገም ነው ግን እንዴት የሴቷ ድካም ይሆናል አሁን አንዳንዴ ብዙ እኔ ማቃቸው እንደዚህ ያወሩኛል እዚህ አፕላይ እና ብዙ ሴቶች ጥሩ ሴት ሆነው they did everything on the book ትዳራቸውን ኪፕ ለማድረግ ግን ፌል አደረገ how that is የነሱ ችግር ገብቶሻል እና ይሄ ነው I think እንትን ሲሉሽ የነበሩት እና ከዚህ በፊትም አንድ ጊዜ በጣም የቆየ አንድ ቪዲዮ ይሄን ራሱ አውጥተው ፖስት አድርገዋል ይሄ ባሎቻችንን ተነጠቅን ምናምን የሚል የሆነ አንድ ቪዲዮ ሰርቼ ነበር ያን ቪዲዮ የሰራሁትኝ በአንዲት ልጅ አሁን እንደውም ልጅቷ ከቲክታክ ላይ ጠፍታለች በጣም ቆይቷል ያ ቪዲዮ አይ ቲንክ ወደ 1 ሚሊዮን ሰው ያየው ቪዲዮ ነው ምን መሰለሽ እኔ ላስተላልፍ የምፈለኩት መልእክት በዛ ሰዓት ከራሳችን ጉድለት የሚሄዱ ወንዶች አሉ አይደል ቀጥሎ ከሱ ቪዲዮ ደግሞ ቀጥዬ ስለ ወንዶቹም ሰርቻለሁ ገባሽ እዛው ቪዲዮ ላይ አያይዤ አለው ከታች ማለት ነው ይሄ ተንከባክበሹ ይዘሹ ጥሩ ሚስት ሆነሽ ጥሩ ለልጆችሽ እናት ሆነሽ ጠግቦ ለሚሄድ ካንቺ ሳይጎድል ለሚሄድ አልጋ ስትዩ መሬት ለሚል ያህያ ባህሪ ላለው ወንድ
መልስ ሰጥቻለሁ። ቪዲዮ በዛው ላይ ቪዲዮ ሰርቼ ማለት ነው የሴቶቹን ከተናገርኩ በኋላ ከኛ ጉድለት ለሚሄድ ግን አጉድለሽበት ለሄደ ግን ተጠያቂ አይደለንም ነው የኔ አባባል። የሄደባት ሴት ሄዶ ያረፈባት ሴት ተጠያቂ አይደለችም ነው የኔ ፖይንት። ገባሽ? ግንስ አንቺ ይዘሽ ጥሩ ሚስት ሆነሽ ለልጆችሽ ጥሩ እናት ሆነሽ ከአንቺ ሳይጎድል ቤትሽን እያየሽ ትዳርሽን ቼክ እያደረግሽ እየኖርሽ ብልግናው አሸንፎት ራሱን መቋቋም አቅቶት አንዳንድ ወንድ እኮ አለበት እዛም እዚህም እዛም ማለት የሚወድ ገባሽ? ሱስ ያለበት ወንድ አለ። ብትይዥውም ብትንከባከቢው ጥሩ እናትም ሆነሽ የማይቀመጥ ወንድ አለ። እንደዛ ሆኖ ለሄደ እግዚአብሔር እንደውም ከህይወትሽ አወጣልሽ ማለት ነው። በቃ ዘመንሽን ሊይዝብሽ ነበረ አወጣልሽ ማለት ነው ብዬ እዛም ላይ ቪዲዮ ሰርቻለሁ። ቱ ዌይ ነው የተናገርኩት። ገባሽ? እዚህኛው ላይም ስናገር እኔ እናገር የነበረው በየትኛው ሞቲቭ ነው? በመጀመሪያው ቪዲዮ ሞቲቭ ነው። አጉድለሽ ከሄደ ሄደ ነው ብዬ ነው የኔ አነጋገር። ገባሽ? እና ይሄ ነው ያለው ነገር። እኔ ግን ይሄኛውን በዚህ አጀንዳ የወንድም ባለትዳርን ወንድ መቀማት ኖርማላይዝድ ማድረግ እንደ ኖርማል ባህሪን ራሱ አድርጎ ማውራት ትክክል ነው ብለሽ ታስቢያለሽ? ቢኮዝ አንቺም ባለትዳር ትሆኛለሽ፣ ለአንቺም ባል ደግሞ አሻግራ መታይ ይኖራል ማለት። እኔ አሁን ባል እንቀማለን ብለው የሚያስቡ አንዳንድ ሴቶች አሉ። የራሳቸው የሰው ነው የሚመኙት ማለት ሲንግል ወንድን ሳይሆን የለም ይሄ እንትኑን ይፈልጉታል መሰለኝ። እና ይሄ የተያዘ ገርልፍሬንድ ያለችው ሚስት ያለችው ወንድ የሚፈልጉ አሉ። እና እነዚህ ሴቶች እነሱ ብቻ ባልቀሚ ወይ ቦይፍሬንድ ቀሚ የሆኑ ይመስላችኋል ብዬ አስባለሁ። እና ቢኮዝ ከእነሱ በላይ የምትበልጥ የምታምር ሶፊስቲኬትድ የሆነች ሴት ትመጣለች እና ይሄንን ኖርማላይዝ ማድረግ ኢትስ ኦኬ። ሚስት ካለው ሚስቱ ከሰነፈች ውሰጅባት ነገር ነበር ሰምተን ሁላችንም ስናብድ የነበረው። እና ይሄ ጥሩ ነው ወይ? ታምኝበታለሽ ወይ? ወንድን ራሱ ትዳር ካለው አባብሎ መውሰድ። እኔ አሁን ይህንን ጥያቄ በጥያቄ ነው መለስልሽ ልልትዬ። የሚሄድ ወይም የሚነጠቅ ባል ነው ማለት ማንም ያባብለው የሚሄድ ባል አንቺ ጋር መቀመጡስ ምን ይሰራል? ይህንም መልሽልኝ። ሰንበዴ አባብሎት ምናምን 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 የሚለውን ነገር ተይውና ትዳር መኖሩ ምናምን እንዳለ ይሁንና የሚሄድ ሰው ይዞ መቀመጥ በራሱ ኖርማል ነው እንዴ? ይሄዳል ብለሽ የምትፈሪውን ሰው ይዞ መቀመጥ ማንም ያባብለው ማንም ቆንጆም ታባብለው ምንም ታባብለው ምናምን በራሱ የሚሄድ ከሆነ በትዳሩ የጸና ሰው ሲጀመር ለምን ሁለተኛ አማራጭ ያያል? በትዳሩ ደስተኛ የሆነ ሰው የሚኖር ሰው መቼም ባልሽን አልጋሽ ላይ አይደለም መታያች ሴት ይዛው የምትኖረው ኦር ደግሞ በፊት ለፊት አይደለም አይደል? እያየሽ አይደለም። ያ ካልሆነ እንዴት ነው የሚሆነው ነው የኔ ጥያቄ። አሁን እኔ እንደውም ይሄን ጥያቄ አንቺ ነው የምጠይቀሽ። የሚሄድ ሰው ይዞ መኖሩ ልክ ነው? ለምንድነው 50 ሜትር የምትሄጂው? ዋዶንቹ አንሰር ደ ፖይንት ዳይሬክት ፖይንት። ሁሉንም ጥያቄዎች ግራ እያጋባሽ ነው የባሰ እናቴዋ። ቱ ደ ፖይንት ያ ቱ ደ ፖይንት። እኔ አሁን እሷን ልዕልቲ መጠየቅ የፈለግኩትኝ ኖርማል ነው ወይ ነው አይደለም እያለችኝ ያለችው። አሁን መመሰለሽ ነጥቅ ያለው እንደው አትሰም ፖይንት እንደውም ከማንነት ጋር እያይዘ እኔ ጀግና ነኝ ለማንም ኤክስፕሌን አላደርግም ስለሰነፍሽ እኔ ወስጄብሻለሁ ብሎ ሌላን ሴት ላይ ስፔሻሊ ቪክቲም የሆነች ሴት ላይን ማላገጥ ትክክል ኖርማላይዝድ እየሆነ ነው። ገብቶሻል? ሳይድ ፒስ ሰከንድ ቾይስ መሆን ቅምጥ መሆን ቅምጥ ሆኖ ደግሞ አፕግሬድ ተደርገው የለም ዋናዋ መሆን ይሄ ኢንዲሰንት ከባህላችንም ውጭ ነው በነገራችሁ ላይ። እና እንዲህ በግልጽ ማውራቱም ትክክል ነው ብለሽ ታስበ ምን መሰለሽ ሰው ሁሌ ሲሰማው የከረመውን ኖርማል ያደርገዋል ብዬ አስበዋለሁ። ኖርማል ቢሄቪየር ይሆናል እንኖረዋለሁ። እኛ እኮ ምንሰማው ምናየው እና ምናስበው ነን እኛ ሰዎች። ስለዚህ ይሄንን አሁን ሶሻል ሚዲያ ላይ እኔ የሰውን ባል ቀማው የሰውን ባል ከሚስት እውቅና ውጭ ማናገር ማባበል
እንደ ትክክለኛ ቢሄቪየር ተደርጎ ሲወራልን ነበረ እና ይሄ ትክክል ነው ወይ ነው ጥያቄ። ግን እኔ መሄድ ነው ምናምን እኔ ሴቶች ደስታን መረጡ። ህይወት አጭር ናት። በነገራችሁ ላይ እኔ አሁን ችን ሰሞን የተረዳሁት ማርጀቴን ነው፣ ህይወትን ሳልኖረው ሳልፈነዳ እና እኔ አሁን በጂጂክ እያናደር ነበር። አሁን ላይ ልፈነዳ ፈልጋለሁ። ቢኮዝ አሁን ቁጭ በይ ሳስበው ምንም ሳላረግ በህይወቴ ማለት ምንም ሳልዝናና እኔ አሁን ክለብ ሄጄ አላውቅም፣ መጠጥ አልጠጣም፣ ምንም ማለት ላይፍ ስ ቱ ደም ሾርት አረጀው። እኔ ምንም ነገር ሳልዝናና ላይፌን ኢንጆይ ሳላረግ እና ስለዚህ እንደዚህ አይነት ሪሌሽንሽፕ ውስጥ ያላችሁ ሰዎች በሁለት ነፃነታችሁ መረጡ። የምትደበደቡ ሴቶች፣ ሲንግል ሜሪድ ውመንስ ዩካን ቢ ሃፒ ማለት ወደ ተፋቱ እያልኩኝ አይደለም፣ አይመለከተኝም። ዳስ ዮር ዲሲሽን። እኔ አሁን አንቺ የጠየቅሽው መልስ ስመልስ ማለት ነው ኢንጀነራል አሁን አንቺ እየጠየቅሽኝ የነበረው ነገር ላይቬ ላይ በነበረው ኮንቨርሴሽን ማለት እኔ በተናገርኩት ነገር ያንን ያናገረኝ ነገር ምናልባት እኔ የተናገርኩበት መንገድ ሰውም እንዳየው አንቺም እንደተረዳሹ ሌሎችም ሰዎች እንደተረዱት እኔም ሌትሊ እንደገባኝ ልክ አይደለም የመለስኩበት አመላለስ ገባሽ? ግን ያንን እንድናገር ያደረገኝ ምን እንደሆነ ታውቂያለሽ? በተደጋጋሚ ኮመንት ላይ ሲጻፍ የነበረው ነገር ነው። ገባሽ? ኤቭሪባዲ እያንዳንዱ ሰው አሁን ማን ምን ይሁን እኮ ስቲል እኮ አሁንም ፋይናላይዝድ አላደረኩኝም እኮ ልልቲ አሁንም ያለውን ነገር ስቲል ፋይናላይዝድ አላደረኩም። ይሄ ልጅ ባሌ ይሁን የእናቴ ልጅ ወንድሜ ይሁን ያጎቴ ልጅ ይሁን ምን ይሁን የሆነ ፊልም ልሰራ ይዤው ልምጣ ምን አስቤ ልምጣ ማንም የሚያውቅ ሰው የለም። ገባሽ? ግን ያንን እንድናገር ያስደረገኝ መንገዱ ወደዛ ኮንቨርሴሽን እንድገባ ያደረገኝ ነገር ሲጻፍ የነበረው ነገር ነው፣ በተደጋጋሚ ማለት ነው። ገባሽ? ጀስት ልጁን ስላዩት ብቻ ነው ያ ሁላ ነገር የተነሳው ማለት ነው። ተረዳሽን? አሁን እዛ ጋር ሚስት የምትባል ሰው ትኑር ትምጣና ያለች ነገር ይኑር አይኑርም ማንም አያውቅም። አምደዋን እኔ ነኝ ወጥቼ ያልኩት፣ ሚስቱ ጻፈችልኝ ያልኩት እኔ ነኝ። ልልቲ ወታ የተናገረች ቪዲዮ ላይ ያያቸዋት ሚስት አለች፣ ላይቭ ገብታ እንደኔ ወታ የተናገረች ባሌ ነው ያለች ወይ ደግሞ ይሄ ነው ያለች ከአንቺ የሰማነውን ነገር ነው እኛ ሚዛን ይሄንን ነገር ፐርፐዝሊ ፖፕላር ለመሆን ወይም ደግሞ አቴንሽን ለማግኘት ብለሽ ነው ያደረግሽው? ምክር ለመስጠት ነው? አዎ ሂዱ የሰው ባልቀሙ ምናምን የሚል ምክር ለመስጠት ነው? እንደዛ አይደለም ያልኩትኝ ጆይ። እንደ ፈርስት ፕሌስ በጣም ነርቬን የነካሹ ነርቭሽ አይነካ ልመልስልሽ። እንደዛ አይደለም የኔ ፖይንት፣ እንደዛ አልነበረም። ጀስት የተለያየ ኮመንቶች ይጻፉ ነበር በየቪዲዮውም ላይ በየምኑም ላይ ገባሽ? ከዛ ሲጽፉና ሲናገሩ ለነበሩት ኮመንት ላይ ላይቭ ላይ ሲናገሩ ለነበሩት ሰዎች ነው እኔ መልስ የሰጠሁት። ከነሱ እንትን ያለ ከነሱ የመጣው መልስ ነው ለመመለስ ማለት ታውቃላችኋል። ሚዲያ ላይ ነው ያላችሁት። ሰው ምን ሊጽፍ ምን ሊላችሁ እንደሚችል ታውቃላችሁ። ለእነሱ ምናልባት መልስ የሰጠሁበት መንገድ አመላለሴ እንዳላችሁት ልክ ላይሆን ይችላል፣ የሰውን ስሜት ሊጎዳ ይችላል። ግን ዛሬም ነገም ወደፊትም የምለው የሚሄድ ሰው ነው። የኔ አመላለስ ልክ አይደለም። ልዕልቲ ተረድተሽኛል አይደል? ግን የሚሄድ ሰው ነው። እኔ በባህሪ ከጠየቅሽኝ በተፈጥሮ የራሴን ባህሪ ከጠየቅሽኝ ለልጅሽ ብለሽ ለቤተሰብ ብለሽ ለሆነ ሰው ብለሽ ተረግጠሽ ኑሪ ብትኝ የምቀበል ሴት አይደለሁም። ተለያይቼ ለልጄ መኖር እንደሚቻል እማምን ሴት ነኝ። ለልጄ ለመኖር እኔ መኖር እንዳለብኝ ቀድሜ የማቅ ሰው ነኝ። ገባሽ? ግን አንዳንድ ጊዜ ሰዎች ዳይሬክትሊም ኢንዳይሬክትሊም ሰው በፈለገው መልኩ ነው ባይዘዌ የሚረዳሽ። አንቺ ስለሆንሽ እና ጥሩ ማግባብ ስላለን ስለማከብርሽም ነው ኤክስፕሌን የማደርገው። በዚህ ልክ መናገር ያለብኝን ተናግሬያለሁ። ግን ያለው ነገር ምንድን ነው? ሰው የተረዳው መንገድ ሌላ ነው። እኔ ላስተላልፍም ልናገርም የፈለግኩት ሌላ ነበር። ግን አንዳንዴ ኮመንቶች ከሲስተም ያወጡሻል። አንዳንዴ ኮመንቶች ሌላ ነገር እንድትናገር ያደርጉሻል። ያ ነው ያለው ነገር። ገባሽ? ሌላ ነገር የምትጠይቂ ነገር ካለ መልሳለሁ። ግን ልል የፈለግኩት ፖይንት ያ አይደለም። ሰው በመሰለው ነው የሚረዳው። እያንዳንዳችሁ ጋር ቤታችሁ እየገባው እኔ እንደዚህ አይደለም ያልኩት ልል አልችልም። ይሄ ነው አይ በቃ ስለዚህ የሰውን ትዳር መበተን ትክክል እንዳልሆነ ካመንን አንቺ ነሽ ያመጣሽው። እንግዲህ አሁን ደግሞ እኔ ግን ጥያቄ ያለኝ ትናንትና ሚጣ ቤት አባቴ ተቆጥተውኝ ነው ያልሽው። ኢዛትሩ
ተቆጥተውሻል? እሱን ለኔ ማለት እኔ እዚህ ጥሪ ሳስተላልፍላቸው ነበረ። ፋዘር አንድ በሏት እችላለች። የምሬን ነው። ተው አስተምረው ማስተርስ አድርሰው እንዲህ እያደረገች ነው። አንድ በሏት ያስተላለፍ ነው። አታስቂኝ በእናትሽ። ተቆጥተውሽ ነው ግን ይብር ኧረ ምንድን ነው የሚቆጣኝ? እስኪ ተይኝ በእናትሽ አታስቂኝ። አሁን ሌላ ነገር ልታስወራኝ ነው። እና በቀጥታ ለባልሽ ሚስት ነው መልዕክት ያስተላለፍሽ? ኤኒዌይስ ያለው ነገር ይሄ ነው ልዕልትዬ። ፋይናላይዝ ግን እኔ አየሽ ይሄንን ነገር ጀስት ፕራንክ ነው። አፕሪል ለፉልም ደግሞ ኧረ ቆይ እኔ አሁን መቻልኩ ብያለሁ። በቤቴ ወጥቼ ፕራንክ ነው ብያለሁ። ምንድን ነው አሁን ሌላ ገበያ የምትዘጊው? ፕራንክም ላይሆን ይችላል፣ ሪልም ሊሆን ይችላል። ዊ ዶንት ኖ የት። ራሴ ያሳውቃለሁ በቤቴ። እስከዛ እየሄዱበት አቴንሽን ያስፈልጋል ማለት ነው። አቴንሽን ኦፍኮርስ ዋይናት። ቲክታኩ ጥሩ አልነበረም ያለው። የነበረውንም ድባብ መቀየር እንፈልግ ነበረ። ምን ነበረ ድባቡ? ጀስቲስ ደቀነኔ ድባቡ ጀስቲስ የሆነችን ነው። ድባብ አትቀይሩ ተባካችሁ። የእሱን ስፓትላይት ራሱ ሼር ማድረግን መፈለግ ራሱ ትክክል አይደለም። ያ ስለ ቀነኔ ምን ትያለሽ? የሞጣዬም የሞጣዬ የኔ ፍቅር ሞጣዬ በዛ ላይ ስለ ሰው የሚመሰክርላት ሰው ነው እኮ ቅድስና በእሱ የተነሳ እኮ ሞጣንም ጠርተናል። እባክህ አንድ በል ብለን ትዝ ይልሽ። ያ እስቲ ስለ ዶሜስቲክ ቫይለንስ ደግሞ እስቲ አውሪያቸው እስቲ። ብዙ ተከታዮች ነገር አላወራም፣ ልወጣ ነው። ሰላም አምሹልኝ፣ ነጋ፣ ደህና ደሩልኝ። ልዕልትዬ ድሉን ሰጠሽ ስላስገባሽ